አብዛኛው ሰው ዩቲዩብ አይከፍልም ብለው በማሰብ ይሸወዳሉ። ነገር ግን እጅግ በጣም ብዙ ሰዎች በዩቲዩብ ብቻ ብዙ ብር እያገኙ እናም ራሳቸውን እያስተዳደሩ ይገኛሉ። በዛሬው ቪዲዮ እንዴት በዩቲዩብ ተከፋይ መሆን እንደምንችል፣ ፉሊ አውቶሜሽን እንዴት ማግኘት እንደምንችል፣ ምን አይነት መስፈርቶች እንደሚያስፈልጉንና በ1000 ቪው ምን ያህል ብር ዩቲዩብ እንደሚከፍለን አሳያችኋለሁ ማለት ነው። ከቻናል አከፋፈት እስከ ፉሊ ሞኔታይዜሽን ድረስ ሙሉውን ፕሮሰስ የሚያሳያችሁ ይሆናል። ከእናንተ የሚጠበቀው እስከ መጨረሻው ድረስ ሙሉ ስቴፖችን መከታተል ብቻ ነው ማለት ነው። የመጀመሪያው ዩቲዩብ አውቶሜሽን ምንድን ነው? ዩቲዩብ አውቶሜሽን ማለት ቬሪፋይድ የሆነ በዩቲዩብ የሚታወቅ ትክክለኛ አካውንት መክፈት ማለት ነው። ይህ አካውንት ተከፋይ እንድንሆን እና ስራዎቻችን ለህዝብ በደንብ እንዲዳረሱ የምንሰራው ፕሮሰስ ነው ማለት ነው። ዩቲዩብ አውቶሜሽን እጅግ በጣም ጠቃሚ የሆነ እና አስፈላጊ ፕሮሰስ ነው። የአብዛኞቻችሁ ጥያቄ ሲጀመር ዩቲዩብ ይከፍላል ወይ? ዩቲዩብ 100% የተረጋገጠና ቬሪፋይድ የሆነ ዌብሳይት ወይም ደግሞ አፕሊኬሽን ነው። ዩቲዩብ 100% ይከፍላል። ብዙ ሰዎች የሚሸወዱት እዚህ ጋር ነው። ምንም ብር አይከፍልም ብሎ በማሰብ ዩቲዩብን አይሰሩም። ሞኔታይዜሽን ሪኳየርመንቶችን ዩቲዩብ ስንሰራ የግዴታ ማወቅ ያለብን ሪኳየርመንቶች አሉ። የመጀመሪያው ቻናል መክፈት አለብን። በክሮም ያገኘነውን ወይም ደግሞ የጉግል አካውንታችን በመጠቀም ቻናላችንን እንከፍታለን። እዚህ ጋር እንደምታዩት ኦልሬዲ ቻናሌን ከፍቻለሁ። ላይ እንደምታዩት ባነሬን አስገብቻለሁ። ሙሉ ስሜንም ፕሮፋይሌንም አስገብቻለሁ። እናንተም እንደዚህ ደስ ያላችሁ ስም አስገብታችሁ ቻናላችሁ መጀመሪያ ትከፍታላችሁ ማለት ነው። እጅግ በጣም ቀላልና የመጀመሪያው ስቴፕ ነው ይሄ። ቻናላችሁን እንዲህ በቀላሉ ከፍታችሁ ዲስክሪፕሽናችሁን፣ ስማችሁን፣ ሁሉ ነገራችሁን ትሞላላችሁ ማለት ነው። ዌብሳይታችሁ ወይም ደግሞ የእናንተ ቻናል 100% እዚህ ጋር አሪፍ አድርጋችሁ ኤዲቲንጉን መጨረስ አለባችሁ ማለት ነው። ሙሉ በሙሉ ልክ እንደዚህ ከጨረሳችሁ በኋላ ባነራችሁን አስገብታችሁ ሁሉ ነገር ካለቀ በኋላ ክሮም ጋር ትሄዱና ኦፕን ኢን ኒው ታብ ትሉታላችሁ። እንደምታዩት ኦፕን ኒው ታብ ካላችሁት በኋላ ላይ የሆነ ምልክት ይመጣላችኋል። እሷን በስኩዌር ውስጥ ያለችው ምልክት ስትነኩት ዩቲዩብ ስቱዲዮን በአዲስ መልኩ ይከፍትላችኋል። ልክ እንደምታዩት ታች ላይ ከፍቶልኛል ማለት ነው። እዛ ጋር ክሊክ እናደርግና ታች ላይ እንደምታዩት ጌት ዘ አፕ ወይም ጎቱ ዌብሳይት ሚል አለ። ጎቱ ዌብሳይት ትሉታላችሁ። አፕሊኬሽኑን በፍጹም እንዳትመርጡ፣ ምክንያቱም ሎኬሽን ለመቀየር አይፈቅድልንም ማለት ነው። ወደ ዌብሳይቱ ከሄዳችሁ በኋላ እንደምታዩት እዚህ ጋር እርን ምትል ወይም ደግሞ የዶላር ምልክት እንደምታዩት አለች። ዶላር ምልክቷ እንደምታዩት እሷን እንነካለን። እንደምታዩት እንግዲህ ሞኔታይዜሽን እናንተ ያላችሁበት ሀገር ላይ አይሰራም ይለናል። ይህንን እንዴት በቀላሉ ማስተካከል እንደምችል አሳያችኋለሁ። ይሄ ካልተስተካከለ በጭራሽ ገንዘብ ተከፋይ መሆን አንችልም። ይሄ ማስተካከል ግዴታ ነው ማለት ነው። አፕግሬድ የምትለውን ስትነኩት እንደምታዩት ሀገር ያስመርጠናል። እዛ ጋር ክሊክ አድርገን እኔ ዩናይትድ ስቴትስ መርጫለሁ። እናንተም ደስ ያላችሁን ሀገር መምረጥ ትችላላችሁ ማለት ነው። ይሄ ግዴታ በጣም ጠቃሚ የሆነ ሴቲንግስ ነው። ሀገር ታስተካክላላችሁ። ታች ጋር እንደምታዩት እንግዲህ ኪወርድ የሚል ነገር አለ። ይሄ ኪወርድ ምንድነው ጥቅሙ? የሆነ ነገር ሰርች ሲደረግ የእናንተ ቪዲዮ ለተመልካቾች ቀድሞ እንዲመጣ የሚያግዘን ነገር ነው ማለት ነው። በቀላሉ የሆነ ነገር ሰርች ሲደረግ የእናንተ ቪዲዮ በደንብ ቪው እንዲያገኝ ከፈለጋችሁ መጀመሪያ ቻትጂፒቲ ጋር ትሄዱና የእናንተ ቪዲዮ ስለምን እንደሆነ አብራርታችሁላት እንግዲህ ኪወርድ እንድትሰጣችሁ ታደርጋላችሁ። እንደነገርኳችሁ ይሄ ኪወርድ በጣም አስፈላጊ ነው። ብዙ ተመልካችና ብዙ ሰብስክራይበር እንዲኖራችሁ ከፈለጋችሁ ኪወርዱ መስተካከል አለበት። የምትሰጣችሁን ኪወርድ በቀጥታ ኮፒ ታደርጉና እዚህ ጋር መጣችሁ ከእናንተ የሚጠበቀው ፔስት ማድረግ ነው። ኪወርዱን እንደምታዩት ፔስት ካደረጋችሁ በኋላ አሁን ቻናሌ ተስተካክሏል ማለት ነው። እንደምታዩት 85 ሰብስክራይበር አለኝ። ያ ማለት 1000 ለመድረስ ገና ብዙ ይቀረኛል ማለት ነው። አዲስ ቻናል ነው። እንደምታዩት ሙሉ አናሊቲክሱ ተስተካክሏል። እርን ማድረግ ወይም ደግሞ ብር ተከፋይ መሆን እችላለሁ ማለት ነው። አሁን ከኔ የሚጠበቀው ሰብስክራይበሮቹንና ዋች አወሩን ማስተካከል ነው። እንደምታዩት አሬንጅ ተደርጓል።
በቀጥታ አሁን ታች ጋር ትሄዱና ሴቲንግስ የሚለውን ትነካላችሁ። እሱ ጋር ሴቲንግስ ከሄዳችሁ በኋላ እንደምታዩት ሁለተኛው ላይ ወይም ደግሞ ቻናል የሚለውን ትነካላችሁ። እዚህ ጋር ቻናል የሚለውን ከነካችሁ በኋላ እንደምታዩት 3 አይነት አማራጮች አሉ። እኛ ግን መሄድ ያለብን እንደምታዩት 3 አማራጭ አሉ። እኛ መሄድ ያለብን ግን መጨረሻ ላይ ያለው እሱ ጋር እንሄዳለን። ፊቸር የሚለው ጋር ከሄድን በኋላ እንደምታዩት 3 አይነት አማራጮች አሉ። እዚህ ጋር በጣም ወሳኝ ነገር ነው። ኢኔብል ማድረግ ያለብን ሴቲንግሶች አሉ። እዚህ ጋር የመጀመሪያው እንደምታዩት ቪዲዮ ፖስት ለማድረግ ማናስፈቅደው ፈቃድ ነው። እሱ ኢኔብል ሆኗል። ሁለተኛው ደግሞ ከ15 ደቂቃ በላይ ቪዲዮ መልቀቅን የግዴታ ማስፈቀድ አለብን። እዚህ ጋር እንደምታዩት ረዣዥም ቪዲዮ ስንለቅ 4000 ዋች አወር እና 1000 ሰብስክራይበራችንን ተከፋይ ለመሆን የሚያስፈልገን ሪኳየርመንት ማሟላት እንችላለን ማለት ነው። እዚህ ጋር እንደምታዩት ሁለቱንም ኢኔብል እናደርጋለን። እነዚህ ሁለቱ ኢኔብል መሆን የግዴታ ያስፈልጋል ማለት ነው። የቀጣዩ ስቴፕ ደግሞ እንደምታዩት 1000 ሰብስክራይበር እና 4000 ዋች አወር ማግኘት አለብን ዩቲዩብ ላይ ተከፋይ ለመሆን ማለት ነው። ምንድነው ይሄ ማለት? ሰብስክራይበራችን የግድ 1000 መሆን አለበት። 1000 ሰብስክራይበር እና 4000 ዋች አወር ማለት 4000 ሰዓታትን ተመልካቾቻችን ወይም ደግሞ የኛ ሰብስክራይበሮች የኛ ቪወሮች 4000 ሰዓት መሟላት አለበት ማለት ነው ለቻናላችን። እነዚህ ሁለቱን ነገር ካሳካን ተከፋይ መሆን መጀመር እንችላለን። ሁለተኛው ዩቲዩብ ሾርትስ ሞኔታይዜሽን ነው። ዩቲዩብ ሾርትስ ላይ ህጉ 10 ሚሊዮን ቪው በ90 ቀን ውስጥ ማግኘት ነው። ዩቲዩብ ሾርትስ ከሆነ እናንተ መልቀቅ ትፈልጉት በ90 ቀን ውስጥ የግዴታ 10 ሚሊዮን ቪው ማግኘት አለባችሁ ማለት ነው። ይሄ ነው ሁለቱ ሪኳየርመንቶች። ወደ ሌላኛው ስቴፕ ስንሄድ ደግሞ ሁላችሁም ማወቅ የምትፈልጉት ዩቲዩብ በ1000 ቪው ምን ያህል ብር ይከፍለናል? ዩቲዩብ በ1000 ቪው ከ2 እስከ 6 ዶላር ይከፍላል። ሾርትስ ከሆነ ግን የምንለቀው ከ0.02 እስከ 0.10 ዶላር በየ1000 ቪው ይከፍለናል ማለት ነው። ነገር ግን ቪዲዮ ኖርማል ቪዲዮ ከሆነ ከ2 እስከ 6 ዶላር በየ1000 ቪው መከፈል እንችላለን። ይሄም አማካኝ ነው። ከዛም በላይ መከፈል እንችላለን፣ ከዛም በታችም መከፈል እንችላለን። ለዛ ነው ኒች እጅግ በጣም አስፈላጊ ነው የምንለው። ስለ ኒች ካላወቃችሁ በጭራሽ ዩቲዩብ እንዳትጀምሩ። ኒች ማለት እኛ በደንብ ተከፋይ እንድንሆን የሚረዳን ነገር ነው። እንደምታዩት ከፍተኛ ተከፋይነት የሚያስገኙ ኒቾች ላይ ያሉላችሁ። ከነዚህ ውስጥ አንዱን መርጣችሁ እናንተም ዩቲዩብ ቪዲዮቻችሁን መስራት ትችላላችሁ። እንደምታዩቸው እነዚህ ደግሞ ዝቅተኛ ከፋይ የሆኑ ኒቾች ናቸው። ኒቾቻችሁን መርጣችሁ በስነ ስርዓት ቪዲዮአችሁን መስራት ትችላላችሁ። ያኔም በኒቾቻችሁ መሰረት ከፍተኛ ተከፋይ መሆን ትችላላችሁ። እናንተ የጠቀስኩላችሁን ከፍተኛ የሆኑ ኒቾችን በመምረጥ ቪዲዮቻችሁን መስራት ትችላላችሁ። ያኔም ዩቲዩብ እናንተን አይቶ በኒቾቻችሁ መሰረት ይከፍላችኋል ማለት ነው። ከእናንተ የሚጠበቀው እንዳልኳችሁ በእነዚህ ከፍተኛ ከፋይ የዩቲዩብ ርዕሶች እንደምታያቸው እነሱን ተመስርታችሁ ቪዲዮቻችሁን መስራት ነው የሚጠበቀው ማለት ነው። እጅግ በጣም ቀላል ነው። ቪዲዮን ፖዝ አድርጋችሁ እነዚህን ነገሮች ጻፏቸው ወይም ደግሞ ስክሪንሾት አድርጉት። በጣም ይጠቅማችኋል። ወደ ሌላኛውና እጅግ በጣም ጠቃሚ ወደሆነው ርዕስ ስንመለስ አርፒኤም ምንድን ነው? አርፒኤም ማለት ቶታል ያገኘነው ገንዘብ ሲካፈል ለቶታል ተመልካቾቻችን ወይም ደግሞ ለቶታል ቪው ሲባዛ በ1000 ማለት ነው። ይሄም ማለት ለምሳሌ እኔ $100 እርን ባረግ ያገኘሁት ቶታል ቪው ደግሞ 20000 ቢሆን አርፒኤማችን ለማግኘት 1000 ሲካፈል ለ20000 ሲባዛ በ1000 ነው። ይሄም አጠቃላይ 5 አርፒኤም ይመጣል ማለት ነው። አርፒኤማችን እንደነገርኳችሁ በጣም ጠቃሚ የሆነ ነገር ነው። ቪዲዮ ይሄን ይመስላል። እንደተመቻችሁ አልጠራጠርም። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኮሜንት ላይ ማንኛውንም አይነት ጥያቄ መጠየቅ ትችላላችሁ። አሁኑኑ ዩቲዩብ አውቶሜሽን ጀምሩ። ምክንያቱም እንደነገርኳችሁ እጅግ በጣም ብዙ ብር ተከፋይ መሆን እንችላለን። ከእናንተ የሚጠበቀው ያሳየኋችሁን ስቴፕ ሙሉ በሙሉ መተግበር ነው ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።